ላችሁ የእግዚአብሔር አምላካችን ስም የተባረከ ይሁን። ዛሬ የምናገርበት ሐሳብ መልስ እንደመስጠት ይሁንና ግን ለብዙ ቅዱሳኖች መልስ ይሆናል ብዬ አስባለሁ። የምናገርበት ሐሳብ በማርቆስ ወንጌል ምዕራፍ 16 ላይ ያለ ክፍል ነው። ቁጥር 18 ጀምሮ የሚገድልም ነገር ቢጠጡ አይጎዳቸውም የሚል አይነት ሐሳብ ያለው ቃል አለ ዛጋ። ይቺን ቃል ሰዎች ግንጥል አድርገው አውጥተው የሚገድል ነገር ቢጠጡ አይጎዳቸውም ይላልና የሚገድል ነገር ጠጥታችሁ አሳዩን ብለው ሲነጋገሩ ሰምቻለሁ። በተደጋጋሚ ፌስቡክ ላይም አይቻሉ። ይሄን ነገር የሚናገሩት የተወሰነ አይነት መልክ ያላቸው ሰዎች ናቸው። ነገር ግን ስለ ሰዎቹ ማንነት ከመናገሬ በፊት ለዚህ ጥያቄ መልስ መስጠት ፈልጋለሁ። መጽሐፍ ቅዱሳችን በሉቃስ ወንጌል ምዕራፍ 4 ላይ ከቁጥር 9 ጀምሮ እንደዚህ የሚል ቃል እንመለከታለን። እዚህ ምዕራፍ ላይ ሁላችሁም እንደምታውቁት ኢየሱስ ክርስቶስ በጠላት እንደተፈተነ የሚናገርበት ክፍል ነው። ሶስት አይነት ፈተናዎችን ሰይጣን ፈትኑታል። ከሶስተኛውና የመጨረሻው የሆነው አሁን የምናገርበት ሐሳብ ለማርቆስ ወንጌል ምዕራፍ 16 ቁጥር 18 መልስ የሚሆንልን ሐሳብ ነው። ቁጥር 9 ላይ ሉቃስ ወንጌል ምዕራፍ 4 ቁጥር 9 ላይ እንደዚህ የሚል ቃል አለ። ኢየሱስ ክርስቶስን ሰይጣን ወስዶ በኢየሩሳሌም በመቅደስ ጫፍ ላይ እንዳቆመው ከዛም በኋላ ከመጽሐፍ ቅዱስ ጥቅስ በመጥቀስ እግሮች በድንጋይ እንዳይሰናከሉ መላእክቶቹን ስላንተ ያዛልና ራስን ከዚህ ወደታች ወርውር ብሎ እንደተናገረው ሁላችሁም የምታውቁት ክፍል ነው። ኢየሱስ ክርስቶስ የመለሰው መልስ ጋር መጥቼልን ነገር ጌታ አምላክህን አትፈታተነው ተብሎ ተጽፏል ብሎ ነው የመለሰለት። ጌታ አምላክህን አትፈታተነው ሲል እኔ አምላክ የአምላክ ልጅ ነኝ እኔን አትፈታተነኝ ብሎ ለሰይጣን እየመለሰለት ሳይሆን በዚህ ዘመን ለምንኖርም ክርስቲያኖች የሚሆን አንድ አይነት ምላሽ ያለውን ቃል ነው የተናገረው። ሰዎች መተው የሰይጣን እንደራሴዎች መተው ሰይጣን ኢየሱስ ክርስቶስን የፈተነውን ያንኑ አይነት ፈተና ለኛ ሲፈትኑን እንደዚህ ተብሎ ተጽፏልና እንደዚህ አድርግ ብለው በሮንግ ዌይ የመጣን አይነት አቅጣጫ ሲፈትኑን የምንመልሰውን መልስ ነው ኢየሱስ ክርስቶስ ዛጋ ያስቀመጠልን። ምን ማለት ነው? ጌታ አምላክን አትፈታተነው ማለት እውነት ነው። እግዚአብሔር እግሮች በድንጋይ እንዳይሰናከሉ መላእክቶችን ስላንተ ያዛቸዋል። ስለዚህ አንተ ግን ራስን ከሆነ አይነት ከፍታ ላይ ወስደ መወርወር ማለት አምላክን መፈታተን ማለት ነው ብሎ ሲመልስለት እንመለከታለን። ዛሬም በዚህ ዘመን ማርቆስ ወንጌል ምዕራፍ 16 ቁጥር 18ን ጠቅሰው የሚገድል ነገር ቢጠጡ አይጎዳቸውም ተብሎ ተጽፏልና ጠጥታችሁ አሳዩ ለሚሉን ሰዎች የምንመልስላቸው ትክክለኛና ቀጥተኛ መልስ አንድ ነው። እግዚአብሔር መርዝ የሚጠጡትን ልጆቹን ሊያድናቸው ይችላል፣ ደግሞም አድኖ አይተናል። ነገር ግን አምላካችንን አንፈታተንም። አያችሁ፣ በአምላክ የማዳን ኃይል ላይ ጥያቄ ያለበት ማንኛውም ሰው ተነስቶ መርዝ መጠጣት ይችላል። ሲጀመር ይሄ አማኝ አይደለም። የሚያምኑትንም እነዚህ ምልክቶች ይከተሏቸዋል ነው የሚለው። የሚያምኑትን የሚከተሉ ምልክቶች መካከል እጃቸውን በድዌዎች ላይ ይጭናሉ እነሱም ይፈወሳሉ ነው የሚለው። ስለዚህ አምላክን ለመፈታተን አይደለም ይድናሉ ተብሏልና እንጭናለን ይድናሉ ሳይሆን ስላመንን ያመኑትን የሚከተሉት ምልክቶች ነው የሚከተሉ። አያችሁ፣ አንዳንዶቻችን ግን የምናደርገው እነዚህ ሰዎችም ይዘውት የሚመጡት ቃል የሚገድል ነገር ቢጠጡ አይድኑም ሲባሉ የሚያምኑት ናቸው። አያችሁ፣ ስላመንን እኛ የእግዚአብሔርን ማዳን ስላመንን እግዚአብሔርን ለመፈተን ያድናል ወይስ አያድንም ብለን መርዝ አንስተን አንጠጣም። ይሄ አምላክን መፈታተን ነው። አንድ ባለቤቱን የማያምን ሰው ሌላ ወንድን ልኮ እንደሚፈትናት እንዲሁ እግዚአብሔርን አንፈትነው። አያችሁ፣ እግዚአብሔር ታማኝ ነው፣ በዙፋኑ ላይ ነው። ሲያድነን አይደለም ማዳኑን የምናውቀው፣ ኦሬዲ አምነን ተከትለናል። ያድነናል ብለን አምነን ተከትለናል፣ ደግሞም ድነን አይተናል። በየለቱም ደግሞ ከሚገድልና መርዛም ከሆነ ነገር እግዚአብሔር ያዳነን ለዛሬ በቅተናል። ስለዚህ ለእነዚህ አይነት ሰዎች መልሱላቸው። እኛ እግዚአብሔርን ኦሬዲ አምነናል፣ ያመኑትም ደግሞ እነዛ ምልክቶች ይከተሏቸዋል ብሏል፣ አይተናል። በእባብ የተነደፉ ያልሞቱ በመጽሐፍ ቅዱስ ላይ የተጻፈ ደግሞ በዘመናችን አይተናል። እባብ የሚለው በዛ ዘመን የነበረ ገዳይ ነገር ነው፣ ዛሬም ደግሞ ገዳይ ነገር ነው። ከብዙ ገዳይ ነገሮች እግዚአብሔር አስመልጦን አይተናል። ነገር ግን አምላካችንን አንፈታተነውም። እነሱ የሚሉትን ለመመለስ እኛ መርዝ ጠጥተን አናሳያቸው። ኦሬዲ ምን ብለናል? እኛ እግዚአብሔርን አምነናል። እግዚአብሔርን አንፈታተነው። ጌታ አምላክን አትፈታተነው ተብሎ ተጽፏል። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ይባርካችሁ። ይህ ምሕረት የበዛለት ሳሚ የሚለውን ፔጅ ላይክ በማድረግ እነዚህ አይነት ወንጌሎችን ደጋግመን እናደርጋለን። ሆፕ ይህንን ቪዲዮ ለሌሎች ሼር እንደምታደርጉ ተስፋ አደርጋለሁ። ተባረኩ። ኢየሱስ ያድናል። ተባረኩ።